ማጠላኝ። ይኸው ማይም አሁንም ጠልተኛለች። ኤቢ አንቺ ማንም አይጠላሽ። እኔን እኮ ማንም አይወደኝም። ቆይ እኔ ክፉ ነኝ እንዴ? ምን ላድርግ? እኔ እኮ ተሳስቼ አላውቅም። ኤቢ ሁሉም ሰው ይሳሳታል። አንቺ ግን ችግርሽ ከያዝሽ አለመልቀቅሽ ነው። ምንድን ነው የማለቀው? ይኸውልሽ ሙጭጭት ያለሽ አንድ ነገር ከያዝሽ አለቂ። ሰው ምን ይለኛልም አትይ። ስለዚህ በዚህ ምክንያት ደግሞ ከሁሉም ሰው ጋር እየተጋጨሽ። እኔ ለማንም ክፉ አይደለሁም። የማደርገው ነገር እንዳለ ትክክል ነው። እስኪ ንገሪኝ፣ ይሄን ሰራሽ በለኝ። ጥፋቴ ምንድን ነው? የጋራ ጥቅም ነው። አንተ እኮ በሽታ ከእንደሽ ነው ማየት ነው። ቆይ ለምን እሱ ማየት ማታቆመው? እሱም ካቆምክና አብረሽኝ ትሆኛለሽ። አውቁ ክሪሽናን አቆማለሁ። ይሄ ክሪሽና ምናምን ማለት ራሱ አቆማለሁ። ክሪሽና እንደዛ ይሻላል። አንቺ ካልወደድሽኝ ቆዳዬንም ቢሆን እገፋለሁ። አልወደውም፣ ግፈፈው። ኧረ ተይ ግን አትቀልጂብኝ። እሺ ማይኩን ትሰጠኛለህ? ሳሰጠኝም እሱንም እኮ አምጥቼልሻለሁ። አንተ ወሬኛ አመንክ? አዎ አምኛለሁ፣ ማጥፍቻለሁ። አገኘው እንዴ? እስካሁን እየቀለድሽ ነበር ማለት ነው እንዴ? አንተ የናክል ፋራ አደረክኝ እንዴ? ኤቢሲ ጀመር ይህን ሴራ ያሴረችው የሆነ ችግር መፍጠር ፈልጋ ነው። ይህንን ካልተረዳውማ ምኑን አላደረጉት። ከምርሽ ነው? ዳጣ ያባዬ ልጅ አለመሆኗን አረጋግጧል። ታዲያ ምን ሆናት? ለምንድን ነው ከኔ በላይ እሷን የሚከባከባት? ወይ የሆነ ሚስጥር ይዛበት እያስፈራራችሁ ነው፣ ወይ ደግሞ እኔ ማላውቀው የሆነ ነገር አለ። ይሄ ድምፅ የሆነ ነገር ያረጋግጥልኛል ብዬ አስባለሁ። ከሰዓት ስራት ላይ አዎ ሰላምዬ ቼክአፕ ስላላት እሷ ልተካት ብዬ ነው። ደሬ ፍሪ ኮንክ እስኪ በዛው ለምን አትወስዳት? አንቺ አትረሻትም ወይ ደግሞ ሬድ ትጥራ? እኔማ እሷ ልተካት። እረፍቱ ደግሞ እኮ እዚህ ድረስ አይገቡ። በዛ ላይ እዛ ጥለዋት ነው የሚሄዱት። ደግሞ ሰው ያስፈልጋታል ውስጥ ድረስ ገብቶ የሚያግዛት። ደሬ 8 ወሯ እኮ ገቡ። እሺ እንግዲህ ታዛዥ ነኝ። ይሄ መታዘዝ አይደለም። እኛም ብላ አይደለ እዚህ ይወልዳሉ ያለችው። ማን አላት ብላ እማኮ ሌላ ቦታ ሄዳ ብትወልደው ይሻላል ብዬ አስቤ ነው። አይ
ሲኖ ወዶ ብላለች። በቃ እናስጨንቃት ደርዬ። በቃ እኔ አናግራታለሁ። ጎሽ እስኪ በዛው እየሄዳችሁ ቀስ ብለህ ጠይቃት። ለመሆኑ አሁን ተዘጋጅታለች? አዎ ተዘጋጅታለች። በቃ ስጨርስ ንገሪያት። እሺ ደርዬ፣ መልካም ቀን። መልካም ጊዜ። ሰላም ሰላም ሰላም። እኔ እኮ እሸታችሁ አባዬን እንኳን እሺ፣ ቆይ እንዴት እኔ ስትሳሳሙ እያዩዋችሁ እንዴት እኔን ተዋሹኛላችሁ? ቢስ ነው ኤቢ። አንቺ ልጅ አትነግሪኝ አላልኩሽም ነበር? አይ ደህና መሆንሽን ለማወቅ ነው። አንቺ ያልሽ እንዴት ደህና ሆናለሁ? እኔ የምልሽ ከአባዬ ጋር ገበያ የምትሄዱት መቼ ነው? ማለት ሁሌም ትሄዱ አይደል? አይ እኔ በቅርብ አብሬው ይጨለቅ። ለማንኛውም ዛሬ ከአባዬ ከሄድሽ የሆነ ነገር ትገዥልኛለሽ። ምን አስበሽ ነው? ምን አስባለሁ? በቃ ከአባዬ ከሄድሽ ነው የሆነ እቃ ትገዥልኛለሽ። እና ለምን አንቺ አብረሽ ሄደሽ አትገዥም? እኔማ ተማሪ ነኝ፣ ስራ አለብኝ። አንቺ እዚህ ቁጭ ብለሽ አይደለም የምትይው ነው ወይስ ናታንን መጠበቅ ስላደርገሽ ነው? ኧረ ጣጣ የለውም። ደረጀ እሺ ካለኝ እገዛልሻለሁ። ግን አንቺ ራስሽ ሄደሽ የምትፈልጊውን እቃ ራስሽ ብትገዥ ይሻላል። አሁን አባዬ የት ሄዱ ነው? ሰላምን ለቼክአፕ ሆስፒታል ይዟት ሄዱ። ምን? አዎ ምን ነው? አይ ምንም፣ ተይው በቃ። ምክንያቱም ሴት እንድትሆን የምፈልገው ለጠፋችብኝ ልጅ ምትክ እንድትሆነኝ ነው። ሴት ከሆነች ምትኬ፣ ወንድ ከሆነ ደግሞ ምትኩ ነው ብለው ታውቃለህ። ያረገዝኩት ራሱ እኮ የጠፋችው ልጄን ለመተካት ብዬ ነው። እሺ ጋሽ፣ እሺ እኮ አይደለም፣ እናንተም እኮ ልጅ ናት። እሺ አልኩሽ። እኔ እኮ ጋሼ ለአንተ ስለማዝንልህ ነው እንጂ የአንድ ቀን ስህተት ነው ብዬ ነው። ብዙ ነገሮችን እኮ ማድረግ እችል ነበር። ምን ማለት ነው? ሰላም አየህ፣ ልጄ በህይወት መኖሯን እንኳን እያወቅ እኮ ምንም ነገር አልነገርከኝም። ግን ይኸውልህ በእንዲህ አይነት ሁኔታ ብዙ ርቀት አንሄድም። ቆይ ሰላም ምን ማለት ነው? ምን ልታደርጊ ነው? አልገባኝም። በዚህ ዘመን እኮ ሞት በዝቷል። ነገ ልሞት፣ ዛሬ ልሞት፣ እኔ ምንም ማውቀው ነገር የለም። በቃ አሁን እኔ የልጄን ነገር ማወቅ እፈልጋለሁ። እሺ። እና ደግሞ አንተ ሁሉን ነገር እያወቅህ ራሱ ልትነግረኝ ፈቃደኛ አይደለም። ማወቅ ምን ያህል እርግጠኛ ነሽ? እንዴ ጋሼ፣ እንዴት አታውቅም? ወስዳችሁ የጣላችኋት እኮ እናንተው ራሳችሁ ናችሁ። ደግሞ ረስተኸው ይሆናል እንጂ እኮ አንድ ቀን ሰርፕራይዝ አደርግሻለሁ ብለኸኝ ነበር። እሱስ ልክ ነሽ። ግን ደግሞ ጊዜው በጣም እየረዘመ ነው። ስለዚህ የራሴን ውሳኔ ለመወሰን ይገደዳለሁ። ምንድን ነው የምትወስኚው? ምን ለማግኘት? ልጄን እስካሁን ጠብቄያታለሁ። በህይወት መኖሯን ደግሞ ከአንተ ከተረዳው በኋላ በቃ እሷን ለማግኘት እጅግ በጣም ጓጉቻለሁ። እና ምንድን ነው ወስናለሁ የምትይው? እያስፈራራሽኝ ነው? አዎ ጋሼ። ልትመረምሪ ነው? አይ በምን ተናደሽ ነው ብዬ ነው ማየ። በቃ ለመመኝ ሂጂ ውጭልኝ። ደግሞ የሆነ ነገር ምናምን ላዳምጥ ነው ስትያል ነበር እንዴ? አሁን ማየ እሺ በቃ ስጨርስ እመጣለሁ። እና ደግሞ አንቺም ዛሬ ወደ ስራ ቦታ እንዳትሄጂ እፈልግሻለሁ። እሺ ክብርቲቱ አሁን ውጭልኝ። እሺ ማየ እመጣለሁ። እሺ መቼ ነው ማሰብ የምትጀምረው?
አዎ ሰላምዬ የሚወለደው ልጅ ወንድም ነው የሚሆንሽ አለች። አይዋ እሺ፣ ይኸውልሽ እሱ ያለችሽ ሌላ ነው። ይሄ ናታን ግን የተረዳው በሌላ ነው። እሺ አረ ሳይፈጠረሽ ዳጣ፣ እኔ በፍጹም እንደዛ አላሰብኩም። እንዴ ስማ፣ እንደውም ኤቢ የሰላም ልጅ ያንተ ነው ብላለች። እንዴ ናታን የሰላምዬ ልጅ ልትቀማት ነው እንዴ? ዋይ እሷ ዝም ብላ ነው የምታወራው። እሺ አትስሚያት። ዳጣን እኮ በጣም ነው የምወዳት። እኔ ራሱ እንዴት እንደምወድሽ የኔ ጣፋጭ። ግን ሰላም የልጁን አባት ሳታስተዋውቅ ልትወልድ ነው? ለልጁ እኮ በጣም ነው የሚያስጠላው። እንዴ ልጁ ምን አጠፋ? ሰላም እና አባቱ ናቸው ጥፋት። የሰላም የልጅ አባት እኮ ሞቷል። ሞቷል እኛ ሳንወልድ። ኦኬ ለካ ሞቷል። ረስተነው እኮ ነው። ባይ አዎ ልጁ እንደተወለደ አባቱ መሞቱን ሲያውቅ ብሎ ነው የሚያለቅሰው። አዎ ሲያሳዝን። ዋ ቆይ እየባሰብሽ ነው አይደለም? ሄደው አንቺማ ሕክምና ያስፈልግሻል። መድኃኒት መዋጥ እኮ በጣም ነው የምወደው። እንደውም አንድ ቀን እማዬ ስትወት አብሬያት ዋጥኩኝ። የማየን መድኃኒት ነው የዋጥሽው? አዎ አንድ ቀን ግን መሞትሽማ አይቀርም። ኧረ እኔ አልሞትም። ገና ከድር ቤት ሄጄ ሾርባ ጠጣለሁ። እሺ በቃ ዋይ ሂጂ ወደ ክፍልሽ ሂጂ። እሺ በቃ እኔም ልብሴን ቀይሬ ልምጣና እንወጣለን። አንቺም ቀይሬና ሄሎ አርጁን። ኤቢዬ የኔ ንግስት ነው ያልከው እኮ አንተ የኔ ንጉስ ነው ማለት ነው። አረ ባሪያሽ ሆናለሁ። ባሪያሽ ልሆንልሽ። ለሱም አትመጥንም እባክህ። ክሪሽናን አይንሽን ማየት እፈልጋለሁ። በጣም ናፍቀሽኛል። ከምር ኤቢዬ ይኸውልሽ ተቀምጬ ተኝቼ አንቺን ብቻ ነው የማስበው። ይሄ የህንድ ወሬን አቁምና ስማኝ። እንዴት አድርጌ ነው ሚሞሪን ከማይክ ውስጥ ማውጣው? ከስልክሽ ጋር ነበር ኮኔክት ማድረግ የነበረብሽ። ግን ሚሞሪ ስላለው ሚሞሪን አውጭና ስልክሽ ውስጥ አስገቢ። ምኑ ጋር ነው ሚሞሪ ያለው? ይኸውልሽ ልምጣና ላሳይሽ። አልፈልግም። እዛ ሆነ ንገረኝ። ካልሆነ ስልኩን ነው የምዘጋው። እሺ እነግርሻለሁ። አትነጫነጫ። እንዴት ነው? ናፍቄሽ ነው አይደለም? አልቀረብም። እርግዝናው ጥሩ ነው አይደለም? ብዙም አላመመሽም? እግዚአብሔር ይመስገን ደህና ነኝ። አይ መልካም። በራይድ ከምትሄድ አንተ ውሰዳት ብላኝ እኮ ነው ማርታ። አይትዬ ጥሩ ሰው እኮ ናት። አዎ ለዚያ ነው ሰላም። ለጥሩ ሰው ደግሞ በጣም መጠንቀቅ አለብሽ። እሺ ይገባኛል። ልጆቹን አንቺ ነሽ ከኛ በላይ አብረሻቸው የምትይው። እንዴት ናቸው አሁን? ደህና ናቸው። የዋህም ውሃ ናት። አብጌልም ያው ብትነጫነጭም አለች። የእሷ ነገር ማግራ ገብቶኛል። ባህሪዋ የኔም ቤተሰብ አልመሰላለኝ እኮ። አዎ በጣም ቁጡና ተጠራጣሪ ናት። የኔን ልጅ አባት ራሱ ካላስተዋወቅሽኝ ያለቅሽም ብላኛለች። ምን አገባት እሷ? አላውቅም ጋሼ፣ የጠረጠረችው ነገር አለ።